ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ አበይት የሆኑ ዓለም አቀፍ የዜና መረጃዎችን ይዤላችሁ ቀርብ ያለው አብራችሁን ቆዩ። በአንድ ጀንበር 805.3 ሚሊዮን ችግኞች መተከላቸው ተገለጸ። በስፖካን ዋሽንግተን የሚገኙ የሰደድ እሳት አደጋዎች 600 ህንፃዎችን አቃጠሉ፣ 60,000 ሰዎችን ከአካባቢው አፈናቀሉ። እስራኤል በጋዛ ላይ የምታደርሰውን የሞት ጥቃት በማፋፋም የትራምፕን የሰላም ዕቅድ መጻረሯን አስታውቃለች። እነዚህና ሌሎችን ዓለም አቀፍ የሆኑ መረጃዎችን ይዤላችሁ ቀርብ ያለው አብራችሁኝ እንድትቆዩ ግብዣዬን አቀርባለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ምን ጊዜም ወቅታዊ ዓለም አቀፋዊ መረጃዎችን አግኙ። በመጀመሪያ በአንድ ጀንበር 805.3 ሚሊዮን ችግኞች መተከላቸው ተገልጿል። ኢትዮጵያ ዛሬ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል አቅዳ 805.3 ሚሊዮን በላይ ችግኞችን በመትከል ታላቁን ሀገራዊ ዕቅድ በላቀ ስኬትና በታላቅ ድምቀት ማሳካቷን ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ አድርገዋል። እያንዳንዷን እንቅስቃሴ ተከታትለው ለህዝባችን ሲያቀርቡ ነበር። ዛሬ የነበረውን ውሏችንን በሁለት ሶስት መንገድ ማየት ጠቃሚ ይሆናል። አንደኛው ኢትዮጵያውያን ሲወስኑ ሲያብሩ ለነገ ለልጆቻቸው ተስፋን መትከል ሲወስኑ መሰረት መጣል ሲወስኑ ምን ማድረግ እንደሚችሉ ዛሬ ዳግም ለዓለም ህዝብ ያሳየንበት ቀን ይመስለኛል። ዛሬ በአንድ ቀን 805.3 ሚሊዮን ችግኝ በመትከል ኢትዮጵያ ክብረ ወሰን የሰበረችበትና ማድረግ መቻሏን ደጋግማ ያሳየችበት ዕለት ነው ሲሉም አድናቆታቸውን ገልጸዋል። በአንድ ጀንበር የችግኝ ተከላ መርሃ ግብር ማጠናቀቂያ ላይ እንዳሉት በዛሬው የአንድ ጀንበር የችግኝ ተከላ መርሃ ግብር 26 ሚሊዮን ዜጎች በበጎ ፈቃድ በመሳተፍ ለትውልድ ተስፋ የሚጥል ታሪካዊ ተግባር አከናውነዋል። ይህም ኢትዮጵያውያን ሲተባበሩ ማሳካት የሚችሉትን ለዓለም በተግባር ያሳየ ክንውን መሆኑን ጠቅሰው 26 ሚሊዮን ዜጎች ያለ ክፍያና በአብዛኛው በዝናብ ውስጥ ሙሉ ቀን በመስራት ያሳዩት ተሳትፎ በቀላሉ ሊደገም የማይችል ብሔራዊ አቅምና አንድነት ማሳያ ነው ብለዋል። በመርሃ ግብሩ ሁሉም የማህበረሰብ ክፍሎች መሳተፋቸው የብሔራዊ አንድነት ጠንካራ ማሳያ መሆኑን ጠቅሰው አዛውንቶች፣ ወጣቶች፣ ሴቶች፣ ህፃናት፣ አካል ጉዳተኞችና ሌሎች ዜጎች በአንድነት ለሀገራቸው ያሳዩት ቁርጠኝነት ከፍተኛ ተስፋና ሞራል የሰጠ መሆኑንም አመልክተዋል። ከዘንድሮ የአረንጓዴ አሻራ መርሃ ግብር ጅማሬ አንስቶ 6.5 ቢሊዮን ችግኞች መተከላቸውን ገልጸው ቀሪው 1.5 ቢሊዮን ችግኝ በቀሪዎቹ ወራት እንደሚተከልም አስረድተዋል። ይህም የመርሃ ግብሩን አጠቃላይ ዓመታዊ ግብ ለማሳካት ጠንካራ መሰረት የጣለ የኢትዮጵያ በአረንጓዴ ልማት ዘርፍ ያላትን የአፈጻጸም አቅም ዳግም ያረጋገጠ ነው ብለዋል። ችግኝ በማዘጋጀት ጉድጓድ በመቆፈር በጂኦሎኬሽን ቴክኒካል ድጋፍ በመረጃ ሪፖርትና በተከላ ስራ ለተሳተፉም ሁሉም ዜጎች ከልብ የመነጨ ምስጋናም አቅርበዋል። በቀጣይም የአረንጓዴ አሻራ መርሃ ግብርን በተመሳሳይ የህዝብ ተሳትፎ ቅንጅትና ቁርጠኝነት በማስቀጠል የበለጸገ አረንጓዴና ዘላቂ ኢትዮጵያን ለመገንባት ሁሉም ወገኖች በአንድነት እንዲቀጥሉ ጥሪ አቅርበዋል። ይህ እኛ ያሳካነው ድል በብዙ ሀገራት ሊታሰብ ይችላል፣ በቀላሉ ግን ሊከወን አይችልም። 26 ሚሊዮን ሰው ምንም ገንዘብ ሳይከፈለው አብዛኛው በዝናብ ውስጥ ሙሉ ቀን እየተከለ መዋል በዋዛ ፈዛዛ ሊተገበር የሚችል ተግባር አይደለም። ይህንን ታላቅ ተግባር የፈጸመውን መላውን የኢትዮጵያ ህዝብ በታላቅ አክብሮት ማመስገን እወዳለሁ። በዚሁ መልክ ተደምረን ተስፋን በመትከል ፋውንዴሽን በመጣል የነገይቱ ኢትዮጵያ የምትበለጽግ የምትለማ የማትለምን ለተቸገሩ የምትደርስ የምትናገር ብቻ ሳትሆን የምትፈጽም መሆኗን ለአፍሪካ ለዓለም ማሳየት እንድንችል በሌሎች ስራዎቻችንም መደመር፣ አብሮ መቆም፣ መተባበር በቀና ሐሳቤ
ተስፋን ለልጆቻችን መዝራት፣ መልካም ስራን መስራት የሰርክ ተግባራችን እንዲሆን አደራ እያልኩ ዛሬ መላው ኢትዮጵያ ሕዝብ ወጥቶ መትከሉ ብቻ ሳይሆን ተቋሞቻችን ያሳዩትን ብቃት ከወራት በፊት 54 ሚሊዮን ዜጎች ከ50 ሺህ በላይ ጣቢያዎች ላይ ምርጫ ፈጽመዋል። ዛሬ ደግሞ ኦልሞስት በሁሉም አካባቢ ማለት በሚቻል ደረጃ 26 ሚሊዮን ዜጎች ወጥተው ሲተክሉ በየቦታው የሚዲያ ሙያተኞች፣ የአይ ሙያተኞች፣ የግብርና ሙያተኞች፣ የግብርና ኤክስቴንሽን ሙያተኞች፣ ሌላ በበጎ ፍቃድ ማገልገል የሚፈልጉ ወጣቶች ተሳትፈውበታል። ስታዩ እንደዋላችሁት አዛውንቶች፣ አሮጊቶች፣ ወጣቶች፣ አካል ጉዳተኞች፣ ህፃናት፣ ሴቶች፣ ወንዶች ኢትዮጵያውያን በሚያስደንቅ ብርታትና ብቃት ሀገራቸውን ለማልበስ ተስፋን ለመትከል ሙሉ ቀን ያሳዩት ተጋድሎ ያሳዩት ጀግንነት ለኛ ከፍተኛ ሞራል ከፍተኛ ተስፋ የሰጠን ስለሆነ ህዝባችንን በድጋሚ እንዳመሰግን ይፈቀድልኝ። መላው ኢትዮጵያ ህዝብ እንኳን ደስ ያላችሁ። ባለፉት ጥቂት ወራት የዘንድሮውን የግሪን ሌጋሲ ተስፋን መትከል አለብን ካልንበት ቀን ጀምሮ እስከ ዛሬ 6.5 ቢሊዮን ገደማ ችግኝ ተተክሏል። ቀሪው 1.5 ቢሊዮን በቀሪው ወራት የሚፈጸም ይሆናል። በአንድ ቀን 800 ሚሊዮን ችግኝ በመትከል ኢትዮጵያ ሪከርድ የሰበረችና ማድረግ መቻሏን ደጋግማ ያሳየችበት ዕለት ስለሆነ በዚህ ስራ ውስጥ የተሳተፋችሁ ችግኝ ያዘጋጃችሁ፣ ጉድጓድ የቆፈራችሁ፣ ጂኦሎኬሽን ቴክኒካል ሰፖርት ያደረጋችሁ፣ ሪፖርት ያደረጋችሁ፣ የተከላችሁ ሁሉም ዜጎች ለነበራችሁ አስተዋጽኦ ከልብ የመነጨ ምስጋና እያቀረብኩ እንኳን ደስ ያላችሁ እንኳን ደስ ያለን ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ። በተመሳሳይ ዜና አንድ ጀንበር አረንጓዴ አሻራ ስኬት የኢትዮጵያ ሕዝብ አንድነቱንና ጥንካሬውን በተግባር ያረጋገጠበት ታሪካዊ ስራ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ እንዳሉት አረንጓዴ አሻራችን እንደ ትውልድ ያሳካነውና መተባበርን ውጤት አድምቀን የጻፍንበት ብሔራዊ ድላችን ነው ብለዋል። በሀገር አቀፍ ደረጃ በተካሄደው የአንድ ጀንበር የችግኝ ተከላ መርሃ ግብር ከጀግናው የመከላከያ ሰራዊት አባላት ጋር አሻራችንንም አሳርፈናል ብለዋል። የኢትዮጵያ ልጆች በህብረት ከወጡና ክንዳቸው ለትብብር ከዘረጉ ሁሌም ድል መኖሩን አንስተው ሁሌም ማሸነፍ፣ ሁሌም መፈጸም መኖሩን ዛሬ ማሳየታቸውን ተናግረዋል። ባለፉት ጊዜያት በአረንጓዴ አሻራ መርሃ ግብሮች ታሪክ መሰራቱን ያስታወሱት ምክትል ጠቅላይ ሚኒስትሩ ዛሬም እንደ ህዝብ በምንም ሳንለያይ ባደረግነው ከፍተኛ ርብርብ ውጤት አስመዝግበናል ሲሉም አመልክተዋል። የዘንድሮ የአረንጓዴ አሻራ መርሃ ግብር እንደ ቀድሞዎቹ የኢትዮጵያ ህዝብ አንድነቱንና ጥንካሬውን በተግባር ያረጋገጠበት ታሪካዊ ስራ እንደነበርም አስገንዝበዋል። የመንግስት ኮሚኒኬሽን አገልግሎት በበኩሉ ባስተላለፈው መልእክት ኢትዮጵያ የሚለው ስም በጋራ የመቻልና የጽኑ አቋም ተምሳሌት ነው ብሏል። አገልግሎቱ የአንድ ጀንበር አረንጓዴ አሻራ ችግኝ ተከላ መርሃ ግብር በስኬት መጠናቀቁን ተከትሎ ስንተባበር ምን ማድረግ እንደምንችል ደጋግመን ለዓለም ያሳየንበት የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ዛሬም በድል መጠናቀቁን አብስሯል ሲል ገልጿል። መረጃው የፋና ብሮድካስቲንግ ኮርፖሬሽን ነው። ወደ ባህር ማዶ ስንሻገር በስፖካን ዋሽንግተን የሚገኙ የሰደድ እሳት አደጋዎች 600 ህንፃዎችን አቃጠሉ፣ 60 ሺህ ሰዎችንም ከአካባቢው አፈናቅለዋል። Tonight, Spokane, Washington is a city under siege. Explosive wildfires have destroyed more than 600 structures, many of them within the city limits. The fast-moving flames led to mass evacuations and chaos as families fled their homes. Hundreds of firefighters are battling to save what they can. Right now, there are nearly 90 large wildfires burning across the West. Oregon also feeling the heat. There you can see the U.S. Air Force is helping guide drops of retardant. Fires across the Pacific Northwest have burned nearly 2 million acres and more than 5 million acres nationwide. በዋሽንግተን ስቴት አጠቃላይ 1000 ካሬ ኪሎ ሜትር ወይም 386 ካሬ ማይል መሬት በሰደድ እሳት የተቃጠለ ሲሆን አንዳንዶቹ እሳቶች እስካሁንም እንዳልጠፉም ተገልጿል።
በምስራቃዊ ዋሽንግተን ስቴት የሚገኙ የሰደድ እሳቶች በስፖካን አካባቢ የሚኖሩ 60,000 ሰዎችን ከአካባቢው እንዲፈናቀሉ ያደረጉ ሲሆን ቢያንስ 600 መኖሪያ ቤቶችን፣ የንግድ ተቋማትንና ሌሎች ህንፃዎችን ማውደማቸውን ባለስልጣናት እሁድ ዕለት አስታውቀዋል። የስቴቷ ሁለተኛ ትልቅ ከተማ በሆነችው በስፖካንና በአካባቢው ያሉ እሳቶች በሳምንቱ መጨረሻ ወደ 21 ኪሎ ሜትር ወይም 8 ካሬ ማይል ያህል መሬት ያዳረሱ ሲሆን እነዚህም በምዕራብ አሜሪካ ከተነሱት በርካታ የሰደድ እሳቶች መካከል ይጠቀሳሉ። እነዚህ እሳቶች የፌዴራል የስቴትና የአካባቢ ጥበቃ ተቋማትን እሳቱን የመቆጣጠር አቅምን ፈትነዋል። በስቴቱ አጠቃላይ ወደ 1000 ካሬ ኪሎ ሜትር ወይም 386 ካሬ ማይል ገደማ የተቃጠለ ሲሆን የስፖካን አካባቢ እሳቶችን ጨምሮ አንዳንዶቹ እሳቶች እስካሁንም መቆጣጠር አልተቻለም። የእሳት አደጋና የህግ ማስከበር ባለስልጣናት እንደገለጹት እስካሁን የጉዳት ወይም የጠፉ ሰው ሪፖርት አልቀረበም። ነገር ግን የእርዳታና የመልስ እርምጃው ገና በቅድመ ደረጃ ላይ እንደሚገኝም አስምረውበታል። ከስፖካን አካባቢ የተለቀቁ ቪዲዮዎች ህንፃዎች ሲቃጠሉ፣ ጥቁር ጢስ በመኖሪያ መንደሮች አቅራቢያ ሲወጣና የመኖሪያ ቤቶች ውድመት ምስል የጭስ ማውጫዎቻቸው ብቻ ቆመው ይታያሉ። በርካታ ባለስልጣናት አካባቢው በሚመጡ ቀናት ደረቅ የአየር ሁኔታ እንደሚኖረው የሚጠበቅ በመሆኑ ስጋታቸውን ገልጸዋል። And this is video from Spokane County Fire District 8. And as you can see, firefighters are going from home to home trying to put out whatever they can. They say fire crews and hundreds of others are working around the clock and as quickly as they can. ሴናተር ማሪያ ካንትዌል በስፖካን ከፌደራል ስቴትና አካባቢ ባለስልጣናት ጋር በነበራቸው ጋዜጣዊ መግለጫ ከአደጋው ሙሉ በሙሉ አልወጣንም ብለዋል። ቀጣዮቹ ጥቂት ቀናትም ፈታኝ ይሆናሉ። But I ask our fellow Washingtonians to help this region, to be as patient as you can, to listen to what the first responders are saying, because we're not out of danger yet. The next couple of days will be challenging, but we are going to do everything we can to make sure the resources are here and continue to make sure that this issue gets our nation's attention. Thank you. መርማሪዎቹ እሳቱ እንዴት እንደተነሳ እስካሁንም ያወቁት ነገር እንደሌለም ታውቋል። እሳቱን ለመቆጣጠር ሲታገል የነበረው የስፖካን አካባቢ ብቻም አልነበረም። በምዕራብ አይዳሆ እና ምስራቅ ኦሬገን ወደ 1360 ካሬ ኪሎ ሜትር ወይም 525 ካሬ ማይል ገደማ የሳር ምድር ያቃጠለውን እሳት ለማጥፋት ሰራተኞች ቡልዶዘሮችን፣ ሄሊኮፕተሮችን በመጠቀም ለ10ኛ ቀን ትግላቸውን ቀጥለዋል። አካባቢው የከብት እርባታ የሚካሄድበት ሲሆን እሳቱ ከ600 በላይ መኖሪያ ቤቶችንና 800 የሆኑ ሌሎች ህንፃዎችን እያሰጋ መሆኑንም ባለስልጣናቱ ተናግረዋል። በማዕከላዊ ዩታ አንድ ግዙፍ እሳት በሳምንቱ መጨረሻ መጠኑ ከእጥፍ በላይ በመጨመር እሁድ ጠዋት ከ41 ካሬ ኪሎ ሜትር ወይም 16 ካሬ ማይል ወደ 145 ካሬ ኪሎ ሜትር ወይም 56 ካሬ ማይል አድጓል። ከአካባቢው ህግ አስከባሪዎች እንደተገኘው መረጃ ከሆነ ከ100 በላይ ከብቶች በሰደድ እሳቱ ሞተዋል። መረጃው የአልጀዚራ ኒውስ ነው። በመጨረሻም እስራኤል በጋዛ ላይ የምታደርገውን የሞት ጥቃት በማፋፋም የትራምፕን የሰላም እቅድ ተጻረረች። እስራኤል በዩናይትድ ስቴትስ የሚደገፈውን የተኩስ ማቆም ስምምነት ለማስተጓጎል ጥብቅ መስፈርቶችን እያስቀመጠች ባለችበት ወቅት የሀገሪቱ ጦር በፈራረሰችው የጋዛ ግዛት ላይ የሚያደርሰውን የአየርና የመሬት ጥቃት አጠናክሮ ቀጥሏል። ባለፈው ሳምንት የፍልስጤሟ ጋዛ ተኩስ ማቆም ሁለተኛ ምዕራፍ መንገድ ጠቋሚ ወይም ሮድማፕ ይፋ ከተደረገ ወዲህ የእስራኤል ኃይሎች በጋዛ ሰርጥ ውስጥ የሚያካሂዱትን ወታደራዊ እንቅስቃሴ አፋፍመው ቀጥለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐማስ የጋዛውን ስምምነት መቀበሉ ለደህንነቱና ለእርጋታው ትልቅ እርምጃ ነው ሲሉ ገልጸው እንደነበረም ይታወሳል። በጋዛ ያለው እውነታ ግን በጣም የተለየ መሆኑ ነው የተገለጸው። ባሳለፍነው ቅዳሜ ዕለት በእስራኤል ጥቃት ቢያንስ 19 ፍልስጤማውያን የተገደሉ ሲሆን ይህም የሳምንቱ መጨረሻ የሞት ቁጥር ሴቶችና ህፃናትን ጨምሮ ወደ 26 አድርሶታል። ሐማስ ደረጃ በደረጃ ትጥቅ ለመፍታት ቢስማማም የእስራኤል መንግስት ስለ እቅዱ ከባድ የደህንነት ስጋቶች እንዳሉት የተናገረ ሲሆን ከእስራኤል ፖለቲከኞችም ለስምምነቱ ጥብቅ ተቃውሞ ገጥሞታል።
የጋዛ ቀጣይነት ያለው ድብደባ እስራኤል የጥቅምቱን ተኩስ ማቆም ስምምነቱን መጣሷን የሚመሰክር በመሆኑ የትራምፕ የሰላም ዕቅድ አደጋ ላይ ሊጥልና በግዛት ውስጥ ባሉ ፍልስጤማውያን ላይ ያለውን አሰቃቂ ሰብአዊ ሁኔታ የበለጠ ሊያባብሰው ይችላል ተብሏል። ከትራምፕ ማስታወቂያ ወዲህ በጋዛ በሚደረጉ ጥቃቶች ላይ ከፍተኛ ጭማሪ ታይቷል። ይህ በዋሽንግተን ከተበሰረው የዲፕሎማሲ እድገት ጋር በእጅጉ የሚጋጭ ነው። ከጦርነቱ በኋላ ጋዛን ለማስተዳደር ያለሙት የሰላም ቦርድ እና ISF ወይም ኢንተርናሽናል ስታቢላይዜሽን ፎርስ ዝርዝር ሐሳቦችን በያዙ 15 ነጥቦች ላይ በመመስረት የተኩስ ማቆም ቀጣዩ ምዕራፍ ለመተግበር ስምምነት ላይ መድረሳቸውን አስታውቀው ነበር። ሐማስ ሰነዱን በይፋ የተቀበለው ቢሆንም በእስራኤል ያልተቋረጠው ጥቃት ምክንያት የፍልስጤም ቡድኖች በመጨረሻ ከመድረኩ ሊወጡ ይችላሉ ወይ የሚለው ጥያቄ ተነስቷል። በጋዛ የሚኖሩት ፍልስጤማዊ የፖለቲካ ተንታኝ አያድ አልቃራ ለአልጀዚራ እንደተናገሩት ይህ እርምጃ ለሐማስና ለሌሎች ፍልስጤማውያን ቡድኖች ያልተሰላ አደጋ ይሆናል። ቡድኖቹ ወደዚህ ደረጃ አይደርሱም የሚል ተስፋ አሁንም አለ። ካልሆነ ግን እስራኤል ይህንን ተጠቅማ በጋዛ ላይ የበለጠ ሰፊ ጦርነት ስለምትከፍት ዋጋው የበለጠ ከባድ ይሆናል ተብሎ ይፈራል ብለዋል አልቃራ። ሁለቱም ወገኖች ለውድቀቱ እኩል ተጠያቂ እንደሆኑ አድርጋ እስራኤል እንድታሳይ ቡድኖቹ ምንም አይነት ምክንያት አለመስጠታቸው ወሳኝ ነው። የእስራኤል መንግስት መንገዱን ከመቀበል ይልቅ አዳዲስ ጥብቅ መስፈርቶችን ለመጫን በንቃት ሰርቷል። የእስራኤል መገናኛ ብዙሃን እንደዘገቡት መንግስት የሐማስ ሙሉ በሙሉ ትጥቅ መፍታትና መሳሪያዎች ለምዕራባውያን ሀገር እንዲረከቡ ጠይቋል። በተጨማሪም በትጥቅ መፍታት ሂደት ውስጥ ምንም አይነት የፍልስጤም አካል ሚና እንዳይኖረውም አሳስበዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ቃል አቀባይ ዶረን ስፒልማን የሐማስ ሙሉ በሙሉ ትጥቅ መፍታት እስካልተረጋገጠ ድረስ የእስራኤል ኃይሎች እንደማይወጡ ተናግረዋል። ይህም ሂደቱን የበለጠ የሚያወሳስበው ይሆናል። ዛሬ ለሐማስ እና ለሌሎች ቡድኖች ቅድሚያ የሚሰጠው ለህዝቡ እፎይታ ለመስጠት እንጂ መሳሪያዎችን ወይም ወታደራዊ ወርክሾፖችን ወደ ነበሩበት መመለስ አይደለም ብለዋል አልቃራ። ነገር ግን ቡድኖቹ ጦርነቱን ለማቆም እነዚህን መሳሪያዎች በዓለም አቀፍ ወይም በክልላዊ ቁጥጥር ስር ለመገደብ ቢስማሙም የፍልስጤም የመቃወም ህልውና ሙሉ በሙሉ እንዲጠፋ በፍጹም ህጋዊነት አይሰጡም። ባለሙያዎቹ በኔታንያሁ አሻሚ የጋዛ አቋም ላይ በተለይም አጠቃላይ ምርጫው በጥቅምት ወር የሚካሄድ በመሆኑ ጥልቅ የሀገር ውስጥ የፖለቲካ ስሌቶች እንዳሉ ይጠቁማሉ። በእስራኤል ጉዳዮች ላይ ባለሙያ የሆኑት ምታነስ ሸሃደ እንደተናገሩት መንግስት የጋዛውን መግባባት ሙሉ በሙሉ እንደ ስልታዊ ማታለያ ነው የሚያየው። እስራኤል በግዛት ውስጥ ግድያውን፣ ረሃቡንና ከበባውን ለመቀጠልና የስምምነቱን ሁለተኛ ምዕራፍ መንገድ ጠቋሚ በይፋ አለመቀበሏን ስታስታውቅ ማንኛውንም በእውነት ተግባራዊ የሆነ እድገት ለማደናቀፍ ትፈልጋለች ብለዋል ሸሃደ። ኔታንያሁ እንደ ወታደራዊ ለቆ መውጣትን የመሰሉ ዋና ዋና ጉዳዮችን እያዘገየ ወደ ጋዛ የሚገባውን እርዳታ ደግሞ በጥቂቱ በመፍቀድ ትራምፕን ለማስደሰትና ከሱ ጋር ይፋዊ ግጭትን ለማስወገድ እየሞከረ ነው። የቤንያሚን ኔታንያሁ መንግስት እስከ እስራኤል ምርጫ ቀን ጥቅምት 27 ቀን ድረስ የማራዘም የማምለጥና የማስተጓጎል ፖሊሲውን ይቀጥላል። ምክንያቱም የተስማሙበትን መንገድ ጠቋሚ ማንኛውንም ከባድ ትግበራ ለኔታንያሁ የምርጫ ጉዳት ያስከትላል ሲሉ ሻሃደ አክለዋል። የፖለቲካ ተንታኙ አህመድ አልሂላ ይህንን ግምገማ በማንጸባረቅ በመሬት ላይ ባለው ወታደራዊ ኃይል ስምምነቱን ለማዳከም የተነደፈ ረጅም የታሰበበት አሻሚነት ጊዜ እንደሚኖርም ጠብቀዋል። ኔታንያሁና የመንግስት ጥምረቱ ስምምነቱን መቀበል እንደ ፖለቲካዊና የምርጫ ውድቀት አድርገው ያዩታል። ምክንያቱም የፍልስጤማውያንን የመቃወም መብት መርህ ይጠብቃል፣ መፈናቀልን ይከለክላል እና ጋዛን እንደገና ለመገንባት በር ይከፍታል ሲሉ አልሂላ ለአልጀዚራ ተናግረዋል። በዚህም ምክንያት እስራኤል አቋሟን በይፋ ለመግለጽ ፈቃደኛ አለመሆኗ ለትግበራ ፕሮቶኮሎች ወሳኝ የሆነው የ14 ቀን የድርድር ጊዜ ሙሉ በሙሉ ታግዶ እንዲቀር አድርጎታል ሲሉ አክለዋል። የእስራኤል ጦር አጠቃላይ የጋዛ ሰርጥን 52 በመቶ ያህል የሚሸፍነውን ከመጀመሪያው ቢጫ መስመር አካባቢ ለቆ ለመውጣት ፈቃደኛ አይደለም። በተጨማሪም በግዛት ውስጥ ሙሉ ወታደራዊ እርምጃ የመውሰድ ነፃነት ይፈልጋል። በሌላ በኩል መንገድ ጠቋሚው በግዛት ውስጥ የሲቪል ጉዳዮችንና መልሶ ግንባታን የሚያስተዳድር ነፃ ቴክኖክራቲክ የፍልስጤም አስተዳደር እንዲሰየም ይጠይቃል። አልቃራ እስራኤልን ወታደራዊ የእንቅስቃሴ ነፃነት መስጠት ማንኛውንም የፍልስጤም አስተዳደር ሙሉ ለሙሉ ትርጉም አልባ ያደርገዋል ይላሉ። የእስራኤል እርምጃ ነፃነት በጋዛ ተሰጠ ማለት በተግባር ሙሉ ወታደራዊ ወረራ ማለት ነው። አንድ አስተዳደራዊ ኮሚቴ በባዶ አየር ውስጥ ሊሰራ አይችልም። መሰረተ ልማቶችንና ትምህርት ቤቶችን እንደገና ለመገንባት ከባድ ማሽነሪዎች፣
ክፍት የድንበር ማቋረጫዎችና ተስማሚ አካባቢ ያስፈልገዋል ብለዋል አልቃራ። አንድ አስተዳደራዊ ኮሚቴ በእስራኤል ወታደራዊ ቁጥጥር ስር ባሉ አካባቢዎች የሚሰራ ከሆነ በህዝቡ ዘንድ ከተባባሪ ሚሊሻ በስተቀር እንደምንም አይቆጠርም። እስራኤል ኳታርና ቱርክ በመንገድ ጠቋሚ የማረጋገጫ ዘዴዎች ውስጥ እንዳይሳተፉ ይፋዊ ተቃውሞ ያቀረበች ሲሆን ከቁጥጥር ሂደቱም እንዲገለሉ ጠይቃለች። አልቃራ ይህንን ፍልስጤማውያንን ከክልላዊ ዲፕሎማሲያዊ ተጽዕኖአቸው የመክፈፍ ሙከራ አድርገው ያዩታል። እስራኤል ዛሬ በዲፕሎማሲው ደረጃ ከሐማስ የጥንካሬ ምንጮች አንዱ ከኳታርና ቱርክ ጋር ያለው ጠንካራ ግንኙነት ነው ብላ ታምናለች ብለዋል አልቃራ። በኳታር ሚና ላይ በማሳደብ ቴል አቪቭ የፍልስጤም ወገን ለማግለል እና እስራኤል ግዴታዎቿን ማክበሯን ሊያረጋግጥ የሚችል ማንኛውንም ክልላዊ ፖለቲካዊ ድጋፍ ለመክፈፍ እየሞከረች ነው። የዲፕሎማሲው ሂደት ሲገታ አሜሪካ እንደ ታማኝ አሸማጋይነት ያላትን ሚና የመተማመን እምነት እየሸረሸረ ይሄዳል። በኤክስ ወይም በትዊተር ማህበራዊ ሚዲያ ገጻቸው ላይ የሰላም ቦርድ ዋና መልእክተኛ የሆኑት ኒኮላይ ምላድኖቭ እስራኤልን በጥቃቱ አድራጊነት ስም ጠቅሰው ባይናገሩም ወታደራዊ ውጥረቱን ግን ኮንነዋል። ምላድኖቭ በጋዛ ላይ የተሰነዘሩት የሁለት ቀን ጥቃቶች ሲቪሎችን ገድለዋል፣ ህዝቡ የሚተማመንበትን የሕክምና አቅርቦቶች አጥፍተዋል ሲሉ ጽፈዋል። ሁሉም ሰው የተቻለውን ያህል ጥረት ካረገ ዘላቂ ሰላም ማግኘት ከባድ ቢሆንም ሊደረስበት የሚችል ነው ሲሉ አክለው ሁለቱንም ወገኖች ግዴታቸውን አሳስበዋል። ስለ አሜሪካ ሚና አስተያየት የሰጡት አልቃራ የፍልስጤም አመራር ስለ ዋሽንግተን አድሏዊነት ምንም አይነት የተሳሳተ እይታ እንደሌለው አጽንዖት ሰጥተዋል። ጉዳዩ የእምነት ሳይሆን የዩናይትድ ስቴትስ ከእስራኤል ጋር ሙሉ አጋር እንዳትሆን ገለልተኛ የማድረግ አቅም ነው ብለዋል አልቃራ። ቡድኖቹ ሰፊውን ክልላዊ ግጭት ይረዳሉ። ዓላማቸው ግንኙነቶችን ማስቀጠል፣ በእስራኤል ጥሰቶች ላይ መረጃዎችን ማቅረብ እና ዋሽንግተን እስራኤል ቀሪውን የጋዛ ክፍል ሙሉ በሙሉ እንድታደምጥ አረንጓዴ መብራት እንዳትሰጥ መከልከል ነው። መረጃውን ያገኘነው ከአልጀዚራ ኒውስ ነው። ለዛሬ ይዘንላቸው የቀረብናቸው አበይት መረጃዎች እነዚህን ይመስሉ ነበር። በሌላ አበይትና ሰበር መረጃዎች እስከምንመለስ ሰላም ሁኑ። ይህ ሰሞነኛ ነው።